ቤት ውስጥ ሱራ ሱራ እድሜ እንግዲህ ወደ 26 ሱራ ሱራ ካለችው ከየበቆለ ብዛት ሱብሃንአላህ ከዛ ጊዜ ጀምሮ ኮይት ነው ያለሽው በ13 አመት ቼ መጣሽ በ13 አመት አመጣው ኮይት ነው ያለው እስካሁን አገር ቤት አልሄድሽም አልሄድኩም ወአለይኩም ሰላም ፖሊሶቹን ይዙት አስገቡኝ አንድ 13 አመት ጀምረሽ እስካሁን ድረስ አሁን ስንት 26 አመትሽ ይሄ ሁሉ ጊዜ ኢትዮጵያ አልሄድሽም አይልኩም تمام ለምን ቤተሰብ ራሱ ልምጣ ስላቸው ምንድነው ታረጋው ተመልከቱ تمام نعم አገር ቤት ሁሉም መሄጃ አጥቶ ተቀምጧል ወይ ነው የምትመጪው ይላል እሺ ምን ያህል የቤተሰብ ጭካኔ እንግዲህ 13 አመት በ13 አመት ወጣች ልጅ አሁን እድሜው 26 ነው ይሁሉ ጊዜ እየሰራች እየለፋች ለቤተሰቦቿ ነው ዲስኪንዱ ይስተካከላል እንደምትለው አሁን አንቺ የትመጪ ነው ሀገር ላይ ሰላም የለም ያለሽበት እዛውኝ ዝም ብለሽ ብር ላኪ والله ለቤተሰብ አሁን 7 አመት ሆነኝ ለቤተሰብ ብር መላካቁ ለራሴ ነገር በእናቴ ቤተሰቦች አንዳንድ ነገር እያስተካከልኩ ነው እንጂ ግን ወቃልቡ የሰው ልጅም ስታዛቸው ግዴታ የሆነ ነገር ታልሰጠ ሁሉም ሰው አይታዘዝም ብዙ ስቃይ ያለው ስደት ላይ አብሶ በጣም ወላሂ ላዚም አብሶ በጣም ስቃይ ያለው ወላሂ ሙቤ በጣም ከምንም በላይ እኔ በጣም ይጎዳል አመመኝ እንኳን አሁን በአሁን ጊዜ ራሱ አመመኝ ታረብ ቤት አስር ሰከንዳ ይቀጥላል አስረፋው ክንውን ለምን እነሱም ታረቦች ላይ ቦነስ ስለሚያገኙ ደህና ቦነስ ቤቱና አንተ መዛነው መስጊድ ነው ኮታኒ ደውለህ አውጭኛ ሙኛል ስትላቸው በመስመር ስደውላቸው ብሎክ ያደርጋሉ በመስመር ማለት ነው በዋስ ደግሞ ሪካርድን ብታረግላቸው አይመልሱም ማለት ነው በጣም ብዙ ቀርስተኛ ቆይቶ ብዙ ማንንም የማየው ነገር ብዙ ነገር አለ ማለት ነው አሁን ጊዜ ራሱ በፊት የገዛቸው ነገር ብቻ ስላለ ደላላው አዘን ስላስቀመጥኩ ብቻ ከኔ በኮይ ብር 70 ዲናር ነው የምበላው ማለት ولا ودات አባቶቻችን ወንድሞቻችን በጣም ጥሩ ነው በጣም ክፉ ነው ኩቲታረም ፈዲላ ተወሪ ብሮገ አንዴ በማለት ኩባያ ግዛኛ አይው ወሲታዚም ይባላል ዋት ጠይቅ እጅ መስጠታችን አስራን መሳፈር ፈልጋለሁ ብትያቸው እኮ ያሳፍራሻል ባለፈው እጄ ብዙ ብር ነው ጨፍጭፌ የመጣው ታሙቲታይ አንድ ለሙ አንተ በቃጥቂ አሻራ ሲጫሉኝ አሻራም ሰጠውኝ ግን ፋይዳ የለውም ይሰጣባላ ቆየኒ ጊዜ መውጣት ትችያለሽ የኔ ጓደኞች ብዙ እንደሱ ወጣዋል ኡስታዝ ሆኖ ቀራለ ያቀውኑ ቅጣት ማለት ነው ኢንሻአላህ በውስጥ ፎሎ ታርግሽና ሪቺ ያው አንቺም ከዚህ በፊት ስለነበርሽ ፎሎ አርጋትና ፋጤ ፎሎ አርጋትና በውስጥ አንዳንድ ነገር ትነግርሻለሽ በውስጥ አውሩ ባረከላሁ ፊክ እኔ ፋጤ የምጠይቅሽ ነገር አሁን እድሜሽ 26 አመት ሆነ እና ለምን ሀገር ላይ የምታገባ ለጥቅም ነው የሚፈልገው ብዙ ጓደኞች አይተናል ለጥቅም የአረብ ቤት ሰርታኝ ለነሱ ደላላይም አሁን የምሰራባትም ያኔ የገዛዋቸውን ወርቆች ምናምን በሰላም ሰጣት በሰላም ወርቅ መግባት ነው ግን ይሄንን ደግሞ ማረጋል አሁን አንቺ ወርቅሽ ምናምን ደላላው ጋር ያስቀመሽው ደላላው እኔ አጠገብ ነው የሚቀመጠው ወሰደችብኝ ግን ለምን ሰጠሻት አንቺ ወርቅሽን ለምን አንቺ ጋር ታስቀምጪው አረቦች ይሰርቁብሻል ብላ ወሰደችብኝ ወይኔ
በእናታችሁ ሙቤ ሰው ስለሌላት እኮ ነው። አረቦች እንዴት ይሰርቅባታል? አረቦች የምሰራበት ቤት ይሰርቋታል። የሌለ ነገር እኮ ነው። እሷ ናት አይችኛቱ ደላላዋ ለመውሰድ ፈልጋለሁ። ዞሮ ዞሮ መረጃ ፈለሷ መጠየቅ ይችላል። አሁን ምሳሌ ወርቄን ይዤ ዕቃዬን ይዤ ስራ ተገባሁኝ ከአረቦች የምትወስደው ነገር የላትም። ገባ? ስለዚህ እንደምንም ብላ ያኒ